እንግዲህ ቀደም ሲል ያነበብነው ታሪክ ነው የምኩራብ ብለን በዚህ ሳምንት የምናስበው በወንጌልም በቅዳሴው በዕለተ ሰንበት የተነበበው ቀደም ሲል ያነበብነው ክፍል ነው። እንግዲህ በጌታችን አንጽሖተ መቅደስ ወይም ቤተ መቅደስ የማንጻት ስራ እና ውጡ ብሎ ያስወጣው ሁለት ጊዜ ነው። የመጀመሪያው አሁን ያነበብነው ነው። ሁለተኛ ደግሞ ማቴዎስ ወንጌል ምዕራፍ 21 ላይ የምናገኘው በዕለተ ሆሳዕና በአህያና በውርንጫይቱ ላይ አድርጎ ወደ ኢየሩሳሌም ከገባ በኋላ በድጋሚ አንጽሖተ መቅደስ አድርጓል። ስለዚህ ስንት ጊዜ ነው ቤተ መቅደስ ያጸዳው? ሁለት ጊዜ ነው። ይሄ እንግዲህ የመጀመሪያው ነው። ጌታችን ከተጠመቀ ጀምሮ እስኪሰቀል ድረስ 4 ፋሲካዎች አልፈዋል። 4 ፋሲካዎች አልፈዋል። ከነዚህ ከአራቱ ፋሲካዎች የመጀመሪያው ፋሲካ ያሁኑ ነው። የአሁኑ ፋሲካ ቀርቦ ነበር ነው የሚለው። ከዚህ በኋላ ደግሞ የመጨረሻው ፋሲካ አራተኛው ፋሲካ ላይ ጌታችን ይሰቀላል። 4 ፋሲካዎች አልፈዋል ማለት ነው ከተጠመቀ ጀምሮ እና የመጀመሪያው ፋሲካ ከተጠመቀ በኋላ የመጀመሪያው ፋሲካ በዓል ላይ ነው። ምን ይላል ሲጀምር? የአይሁድ ፋሲካ ቀርቦ ነበር ይላል። የእነማን ፋሲካ? የአይሁድ። የመጀመሪያው የዚህ ታሪክ ትምህርት የሚጀምረው ከዚህ ነው። በብሉይ ኪዳን ስለ ፋሲካ በዓል ስናነብ በዓልነቱ የእግዚአብሔር እንደሆነ ነው የሚናገረው መጽሐፍ ቅዱስ። ገና ሲጀመር እንግዲህ ፋሲካ ማለት እስራኤላውያን ከግብጽ ባርነት ነፃ ወጡበት ነው። ያንን የእግዚአብሔር ፋሲካ ብላችሁ አክብሩት ተብሎ ተነግሯቸው። ስለዚህ በብሉይ ኪዳን የፋሲካ በዓል ሲከበር ሲጠራ በዓሉ ራሱ የእግዚአብሔር ፋሲካ እየተባለ ነበር የሚጠራው። አሁን ግን የእነማን ፋሲካ ነው? የእነማን? የአይሁድ። እግዚአብሔር በኃጢአት ምክንያት ከህዝቡ ጋር ሲጣላ የራሱን በዓል የህዝቡ በዓል ያደርገዋል። ስለዚህ አስቀድሞ የእግዚአብሔር ፋሲካ ተብሎ ይጠራ የነበረው የከበረው በዓል በእነሱ ኃጢአት ምክንያት የእነማን ፋሲካ ተባለ? የአይሁድ ፋሲካ። እግዚአብሔር በዓልን የሚጸየፍበት ጊዜ አለ። በትንቢተ ኢሳይያስ ምዕራፍ 1 ላይ በዓላችሁን ጠልቼዋለሁ፣ የምታቀርቡልኝን መስዋዕትንም አልፈልግም፣ የዕጣናችሁንም ሽታ ከኔ ያርቁ፣ የምታቀርቡትንም ቁርባን አልፈልግም። በትንቢተ አሞጽ ላይ ደግሞ የዝማሬውንም ሁሉ ሲጸየፍ እናገኛለን። የዝማሬውን ጩኸት ከኔ ያርቅም አታደንቁረኝ ብሎ ሲናገር እንዲህ ከመባል ይሰውረን። ሆነ እግዚአብሔር በኃጢአት ምክንያት ሲመረርብን የእሱን በዓል የእኛ በዓል ያደርገዋል። ስለዚህ እግዚአብሔርና ሕዝቡ ተራርቀው ስለነበር የአይሁድ ፋሲካ ቀርቦ ነበር ብሎ በአይሁድ ስም ጠራው በዓል። በዚህ በዓል ላይ ኢየሱስ ወደ ኢየሩሳሌም ወጣ። በመቅደስም በሬዎችን፣ በጎችን፣ ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። በቤተ መቅደስ ውስጥ ንግድ እየተደረገ ነበር። ቤተ መቅደሱን ለንግድ የመረጡት አይሁድ ለምንድን ነው? የመጀመሪያው ቤተ መቅደስ ውስጥ መነገድ ቀረጥ ያስከፍላል። እንኳን ይዛኔ እኛን ነገር አሁን በቤተ ክርስቲያን ቀረጥ አትከፍሉ ማለት። ስለዚህ ከመቅደሱ ተጠቅቶ መነገድ ያዋጣ ነበር። ቦታም አያስፈልጋቸውም፣ የሚከፍሉትን ክፍያ የለም። ስለዚህ ቤተ መቅደስ ውስጥ ንግድ አድርገው ዋናው ጉዳይ ንግድ ሆኖ ነበር። በመጨረሻ ላይ አገልግሎቱ ቀርቶ ነጋዴዎች ሆነው ነበር። የሚያስደንቀው 2 አይነት ነው የንግዱ መንገድ። አንደኛው እንስሳት መሸጥ ነው። 3 አይነት እንስሳት፣ አንደኛው በሬ መሸጥ፣ ሁለተኛ በግ ወይም ፍየል፣ ሶስተኛ ደግሞ ርግብ። እነዚህ እንስሳት በብሉይ ኪዳን ለእግዚአብሔር መስዋዕት ሆነው የሚቀርቡ ነበር። አንድ ሰው አቅም ካለው በሬ ለእግዚአብሔር ለኃጢአት ስርየት መስዋዕት አድርጎ ያቀርባል። ያ ካልቻለ ደግሞ በግ ያቀርባል። ከዛም ካልቻለ ደግሞ ምን ያቀርባል? ርግብና ዋኖስ ያቀርባል። ጌታችን ከድሆች ወገን ስለነበር በሕፃንነቱ ያቀረበው መስዋዕት ምንድን ነው? ርግብ ነበር። አቅማቸው ከማይችለው ነበር የተመደበው። ስለዚህ በቤተ መቅደስ ውስጥ እነዚህን የመስዋዕት እንስሳት ይሸጡ ነበር። ሁለተኛው ገንዘብ ለዋጮች ነበሩ። ገንዘብ ለዋጮች ማለት የሚመነዝሩ ማለት። እንግዲህ እንደምናውቀው አይሁዳውያን ያልተበተኑበት ሀገር የለም። በስደት ብዙ ሀገር ተበትነው። ስለዚህ በዓል ለማክበር በዓመት አንድ የሚመጡት በምን በዓል ላይ? በፋሲካ በዓል። በፋሲካ በዓል ሲመጡ ደግሞ ሲሰሩ የነበሩባቸው ወይ ሲኖሩ የነበሩባቸው ሀገራትን ገንዘብ ይዘው ይመጣሉ። ምን ያስፈልጋቸዋል? ምንዛሬ። ስለዚህ ቤተ መቅደሱ ባንክም ሆኖ ነበር ማለት ነው። እዛው ገንዘብ የመለወጥ ስራ ይሰሩ ነበር። በቤተ መቅደስ ውስጥ ንግድ። መቅደሱ በእንስሳት ቆሻሻ፣ በእንስሳት እድፍ ሸቶ ነበር። መቅደስ መሆኑ ቀርቶ ማለት ነው። እና የሚሰማው ዕጣን ሳይሆን ጸሎት ሳይሆን የእንስሳት ጩኸት ነበር። የገንዘብ ልውውጥ፣ ጭቅጭቅ በዚህ
ለውጥልኝ በዚህ ለውጥልኝ የሚል ጭቅጭቅ ነበር። ስለዚህ ቤተ መቅደሱ ሙሉ የንግድ ቦታ ሆኖ ነበር ለጌታችን የጠበቀው። ለመጀመሪያ ጊዜ ነው ያየው አይደለም። ለመጀመሪያ ጊዜ በ12 ዓመቱ ወደ ቤተ መቅደስ አልመጣም? መጥቷል። የዛን ጊዜንን አይቷል አይቷል። ግን የዛን ምንም አይነት እርምጃ አልወሰደም። ለምን? በ12 ዓመቱ ጅራፍ አበጅቶ ውጡ ቢል የሚሰማው ይሄንን ሕፃን ብለው ተቀብለው ሊገልጹት ይችላል አይደል? ስለዚህ ጊዜ አለው እግዚአብሔር፣ የሥራ ጊዜ አለ። አይቶ ታግሶ በ12 ዓመቱ ዝም ብሎ አሁን ግን ወደ ቤተ መቅደስ ሲገባ ጅራፍ አበጅቶ ይላል። ሐዋርያቱን ያበጁት እንግዲህ አለቃ እና ጭፍሮች ቢኖሩ ጭፍሮች የሰሩት ለአለቃው ይሰጣል። ስለዚህ ሐዋርያት ያበጁት ጅራፍ ነው። ጌታችን ያንን ይዞ አስወጣ ከቤተ መቅደሱ። በቤተ መቅደስ ውስጥ እንደው ወደ ሌላው ነጥብ ከመሄዳችን በፊት በቤተ መቅደሱ እንደ ቤተ ክርስቲያን ንግድ መነገድ እንዴት ነው የሚታየው በሃይማኖት? እንግዲህ እነዚህ ሰዎች እየሸጡ ያሉት መስዋዕትም የሆነው ማለት እንስሳ ነው እየሸጡ ያሉት ለቤተ መቅደስ አገልግሎት የሚውል ነገር። እኛም ዛሬ እንሸጣለን። ጧፍ አይሸጡም፣ ዕጣን አይሸጡም፣ ዘይት አይሸጡም። የሚውለው ለምን አገልግሎት? ለቤተ መቅደስ። ታዲያ አይሁድ ከሰሩት እኛ ምን የተለየ ሰራን? አጥፍተናል ወይ? እግዚአብሔር የተቃወመው መስዋዕቱን ለመስዋዕት የሚሆኑትን ማዘጋጀታቸው አይደለም። በሂደት እነዚህ ሰዎች ጥቅም አይናቸውን ስላሳወረው አገልግሎቱን የሚመዝኑት ራሱ ከነሱ በገዛ ነው። ለምሳሌ አንድ ሰው መስዋዕት ሊያቀርብ ቢመጣ በሬ እየነዳ ከሀገሩ ቢመጣ የውትና ያንን በሬ አንድ እንከን ያወጡለታል። ይሄ አይሆንም፣ ለቤተ መቅደስ አይመጥንም። ታዲያ ምን ላድርግ? ከዛ ድረስ መጥቼ ካለ ምንድነው መፍትሄው? ከዚሁ ግዛ። ረጅም መንገድ ነድቶ በሬ ያመጣ ሰው መቼስ በመንገድ ብዛት በሬው ሊደክም ሊከሳ ይችላል። አይ የከሳ ነው፣ ሁለቱም በአንድ እንለውጣቸው፣ ወይ ሁለት ፍየል ወይም ሁለት በግ እንስጥና አንዱን በሬ እንቀበል እያሉ ንግድ አድርገውት ነበር። ስለዚህ ለቤተ መቅደስ ይመጥናል ወይስ አይመጥንም ሳይሆን መስዋዕቱን የሚመዝኑት ለነሱ ንግድ ያዋጣል ወይስ አያዋጣም። ጭራሽ ወደ መጨረሻ ላይ ከራሱ መስዋዕት ለማቅረብ ይዞ የሚመጣ ሰው ሲያዩዋቸው እንደሚለብስ ነበር። ምክንያቱም እነሱ ይነግዳሉ፣ አይፈለግም ነበር፣ ተቀባይነት አልነበረውም። ሌላው ግልጽ የሌብነት ስራ ደግሞ ይሰሩ ነበር። በትርጓሜ ወንጌል የተቀመጣለ እንግዲህ ሰሌዳ አይታችሁ እኮ የብሉይ ኪዳን ካህናት ልብሰ ተክህኖ ላይ በተለይ ሊቀ ካህናቱ የሚያደርገው ደረታቸው ላይ የሚያብረቀርቅ ሰሌዳ አለ፣ የብረት ሰሌዳ። በዛ ላይ የኦሪት ሕግ ይጻፍበት ነው። ያንን ሰሌዳ ሁልጊዜ የሚያደርጉት እነሱ አዲስ ሰሌዳ ነው። ገንዘባቸውን ከስክሰው የሚያብረቀርቀውን ሁሉ ይቀይሩት ነበር። ያንን ልክ ፀሐይ ሲሆን ይቆሙ ነበር አሳቻ ቦታ ላይ እና ያ በጣም ያንጸባርቅ አይን ይጎዳ ነበር እና እንስሳት በተለይ እየተነዱ ሲመጡ ያ ሲያንጸባርቅባቸው ይደነብራሉ። ወደ ቤተ መቅደስ ይገባሉ። ሲገቡ መቅደስ የገባ አይወጣም፣ ጥላሸት የገባ ደግሞ አይነጣም። ስለዚህ ወስደነዋል። ልክ ይሄ እንደ ዱርዬ ስራ ማለት ነው። እኛ ሰፈር የረገጠ ኮቴና እንደሚሉት በቤተ መቅደሱ እንደዚህ አይነት ዝርፊያ ያካሂዱ ነው እና ክርስቶስ የተቃወመው ዋናውን ስራ ትተው ዓላማቸው ንግድ ሆኖ ነበር በስተመጨረሻ የክህነቱን ስራ ትተው። ስለዚህ ገንዘብ ይገኝ እንጂ ምንም አይነት መስዋዕትነት ይከፍሉ ነበር። ምንም አይነት ስርዓት ሊጥሱ ግድ የላቸው ነው። የመቅደሱ ክብር የማይሰማቸው ብቻ ገንዘብ ያስገኝ እንጂ። ይሄ ደግሞ በቤተ ክርስቲያን የንግድ መንፈስ በጣም እያየለ ሲመጣ አባቶቻችን ይላሉ መሸጥ የለመደ እናቱን ያስማማል ይላሉ። ስለዚህ አንድ ሰው በጣም ነጋዴ ከሆነ ሲለምድበት ታቦቱን አውጥቶ መሸጥ ይጀምራል። ይሸጣል ብሎ የሚያስበው ቅርሱን ንዋያተ ቅዱሳቱን ያገኘውን ይሸጣል። ከቻለ ቢያገኘው ደግሞ አምላኩን ይሸጣል እንደ ይሁዳ አይደል? ስለዚህ ተቃወማቸው፣ ጥቅም አይናቸውን አሳውሮት ስለነበር። እኛ ግን በቤተክርስቲያን የተለያየ ገቢ ማሰባሰቢያ ነገሮች ሊሰሩ ይችላሉ። መጠንቀቅ ያለብን ግን በቤተክርስቲያን አገልግሎት ለገንዘብ ሳይሆን ገንዘብ ለአገልግሎት ነው የሚውለው። ልዩነት አለው ነው? አገልግሎት ለገንዘብ ነው ወይስ ገንዘብ ለአገልግሎት? ገንዘብ ለአገልግሎት ይውላል። አገልግሎት ግን ለገንዘብ ከዋለ አደጋ አለው ማለት ነው፣ ችግር አለ። ቤተክርስቲያን በምታገኘው ገንዘብ ምዕመናንን ታስተምርበታለች፣ ያላመኑ ታሳምንበታለች፣ ታጠምቅበታለች። ይሄ ጥሩ ነው። በጥምቀቷ ገንዘብ በትምህርቷ ገንዘብ ከሆነ ግን የምትሰበስበው ገንዘብ ለአገልግሎት መሆኑ ቀርቶ አገልግሎቱ ለምን ይሆናል? ለገንዘብ። እዚህ ላይ አደጋ ላይ ነን ማለት። ስለዚህ በቤተክርስቲያን የሚገኘው ማንኛውም ገቢ መዋል ያለበት ገባርነቱ
ለመንፈሳዊ አገልግሎት። በዚህ በእውነተኛ አልሰራንም። ገንዘብ በቤተክርስቲያን ይገኛል። ብዙ መቼስ የገንዘብ እጥረት የለብንም። ገንዘብ ስናገኝ ግን ህንፃ እንሰራለን። ህንፃ ሰራን፣ በዛ ህንፃ ገቢ ይገኛል። ሌላ ህንፃ እንሰራለን። ያም ህንፃ ከተሰራ ሌላ ህንፃ ነው የምንሰራው። መንፈሳዊ አገልግሎቱን ትተን ዋናው እየሆነ ይመጣል። ሰይጣን አንዱ የሚሰራው በቤተክርስቲያን የሚሰራው ግፍ ይሄ ነው፣ ተንኮል ይሄ ነው። ምንድነው የሚያደርገው? ቢችል ባናገለግል ደስ ይለዋል። ካገለገልን ደግሞ ምንም የማያመጣ ለምንም የማይጠቅም አገልግሎት እንድናገለግል ያደርጋል። ስለዚህ ነጋዴዎች ሆነን ቁጭ እንላለን ማለት ነው። ገንዘቡን ብቻ እያገላበጥን ይሄን ያህል ገቢ ተገኘ እያለን መንፈሳዊ ስራ የማይሰራበትም። ይህ በሰንበት ትምህርት ቤትም ደረጃ አለ። ብዙ ሰንበት ትምህርት ቤቶች ይሄን ያህል ተቀማጭ አለ እያሉ በጣም ይደሰታል። እግዚአብሔር ከተቀማጭ ጉዳይ ነው የለውም። እንዴ ለመንፈሳዊ አገልግሎት ነው ማለት ያለበት። እንደ ውጤት መታየት የለበትም። እንደ ሀብት የኛ ደብር በገቢ የሚያክለው የለም ብሎ አይደለም መኩራት ያለበት። የኛ ደብር በቁራይ የሚያክለው የለም ይባል። ይሄ አስከዳ አይደለም። እና እዚህ ላይ አንድ ምሳሌ ማንሳት ፈልጋለሁ። በአንድ ወቅት የአንድ ባህታዊ የቫቲካንን የካቶሊኮች ፓትሪያርኬት ይጎበኛል እና ሲጎበኝ በጣም ህንጻው በጣም ያማረ ነው፣ ወርቃማ ነው አብዛኛው ዕቃው እና የሚያስጎበኙት የካቶሊኮቹ ፓትሪያርክ ናቸው እና ምን ይሉታል? ታያለህ አይደል ቤተክርስቲያን ብርና ወርቅ የለኝም የምትልበት ዘመን አብቅቷል፣ ለዚህ በቅታለች። ገብቷቸዋል። በሐዋርያት ሥራ ላይ ቅዱስ ዮሐንስና ቅዱስ ጴጥሮስ ወደ ቤተ መቅደስ ሄዱ አብረው በወጠን ሳልሳለው። ከዚያ በሩ ላይ አንድ ሽባ ነበር። ለመናቸው ሳንቲም ስጡኝ ብሎ። ምን አሉት? ብርና ወርቅ የለም፣ ያለን ይሄ ነው በናዝሬቱ በኢየሱስ ክርስቶስም ተነሳና ምን ሐዋርያት ብርና ወርቅ የላቸው፣ ብርና ወርቅ የላቸው። ስለዚህ እንግዲህ ፓትርያርክ ምን ማለታቸው ነው? በሐዋርያት ዘመን ብር አልነበራትም ቤተክርስቲያን፣ አሁን ግን ብር አላትና ብርና ወርቅ የለም የምትልበት ዘመን አብቅቷል አባታችን ቤተክርስቲያን ብለው ይነግሯቸዋልና ይባታ ያስተዋይ ነበርና ልክ ነው፣ ብርና ወርቅ የለም የምትልበት ዘመን አብቅቷል፣ ሽባውንም ተነሳና ተመላለስ የምትልበት ዘመን አብቅቷል አሉ። ግልጽ ነው አይደል? መንፈሳዊ ጸጋዋን አሳጥቷታል ገንዘብ ማለት ነው። ገንዘብ ለቤተክርስቲያን አገልግሎት መዋል እንጂ የቤተክርስቲያን አገልግሎት ለገንዘብ መዋል ከጀመረ ገዢ ይሆናል። ለዚህ እኮ ነው ጌታችን ለሁለት ጌቶች መገዛት አትችሉም። ሁለት ጌቶች የተባሉት ማን ናቸው? እግዚአብሔርና ማን? ገንዘብ ጌታ ነው እንዴ? አይደለም። ግን እኛ ጌታ ስላደረግነው ጌታ ያለው ራሱ ክርስቶስ እኛ እንደ ጌታ ስለሆነ ገንዘብን የምናየው ወሳኝ ስላደረግነው ስለሾምነው በልባችን ለሁለት ጌቶች መገዛት አትችሉም ማለት። ስለዚህ ቤተክርስቲያን አገልግሎቷን ለማስተካከል ለማጠናከር ልታውለው ትችላለች። ገባር መሆን አለበት። እንኳን ቤተክርስቲያን በሙዳየ ምጽዋት የምትሰበስበው ገንዘብ ይቅርና የኛ የልጆቿ የምዕመናን ገንዘብ ራሱ የማን ገንዘብ? የቤተክርስቲያን ገንዘብ ነው። እንዲህ ነው ማሰብ ያለብን። የኛ ሀብት ንብረት የቤተክርስቲያን ንብረት ነው። ሁላችንም ገንዘባችንን ማዋል ያለብን ለቤተክርስቲያን ጥቅም። መናፍቃን አሕዛብ ያላቸውን ገንዘብ በተቻለ አቅም ለሚያምኑበት እምነት ያውሉታል አይደል? ድርጅት ቢከፍቱ የኛ ያህል ፐርሰንቱ ለቸርች ገቢ ይላል አይደል? ሙስሊሞቹ ሰው ቢቀጥሩ ክርስቲያን በመቅጠር። ስለዚህ ያለንን የቤታችንን ሀብት ንብረት ሁሉ ለሃይማኖታችን ለቤተክርስቲያናችን ገቢ ማዋል አለብን። አምጥቶ መስጠት ማለት ነው። ሙዳየ ምጽዋት እንኳን ያስፈልገን ነበር። እና በዚህ ደረጃ ቤተክርስቲያንን ብንይዝ ሐሳብ መስጫ ሳጥን ይሆን ነበር ነው ሙዳየ ምጽዋት ወይ ደግሞ ጸሎት መቀበያ፣ ጸሎት ስለት መቀበያ ሊሆን ይችላል። ስለዚህ እግዚአብሔር ከንግዱ ጋር አልነበረም። የሰዎቹን ገንዘብ ወዳድነት ነው የተቃወመው። ስለዚህ አስወጡ አለ። በሬዎቹን በጎቹን በዚያ ጅራፍ አስወጣ፣ ከመቅደስ አወጣቸው። ሰው ተማቷል አልተማታም። አስተውሉ። ስናነበው የለም አንዳንድ ሰው እንደ ወኔ ሲሰማው በቤተክርስቲያን ውጥ ሲያምረው ጌታ እንኳን በጅራፍ እኮ አስወጥቷል ብሎ ሊማታ የሚፈልግ ሰው ሰው መታም ይላል የለም። በጎቹን በሬዎቹን አስወጣ ይልና ገንዘቡን አፈሰሰው። እንዴ የሰው ገንዘብ ማፍሰስ ጥሩ ነው አይደለም? ምን ነው እግዚአብሔር ታዲያ የሰው ገንዘብ ያጠፋል? ሰው ቢያመው ለጤናው ሲል ገንዘቡን ያጠፋል አይደል? ገንዘቡን ጤና ላገኝች። እነዚህ ሰዎች በቤተ መቅደስ በመነገዳቸው ነፍሳቸው በበሽታ ትያዛለች፣ በኃጢአት ይቀሰፋል። ስለዚህ እነሱ ከሚጠፉ ምናቸው ይጠፋ ይሻል?
አፈሰሰው ነው የሚለው። አቤት በእውነት ይሄ ትልቅ ትምህርት ነው። አምላካችን ለገንዘብ እንዲህ ነው ንቀቱ፣ ማፍሰስ ነው የሱ ስራ። እኛ ብንሆን ሰው ቢጠፋ ይሻላል ገንዘብ ከሚጠፋ ነው አይደል? ይሄን በምሳሌ ማሳየት ይቻላል። ለምሳሌ ከደብር እንኳን ከምናደርገው ሰንበት ትምህርት ቤት ውስጥ ያለ ነው። ሰንበት ትምህርት ቤት ውስጥ ብዙ አገልጋዮች ከቤተክርስቲያን ጠፍተዋል። እዚህ ጉባኤ እንኳን የቀረ ሰው ይኖራል፣ ወይም ደግሞ የወጣ ጭራሽ ሃይማኖቱን የካደ ይኖራል። የለም አሉ። ዩኒፎርም ሲጠፋ፣ መቋሚያ ሲጠፋ፣ ጸናጽል ሲጠፋ ስብሰባ እንሰበሰባለን አይደል? ዩኒፎርም ነው። አንድ 20 ዩኒፎርም ቢጠፋ ማን የሰረቀው? ለፖሊስ ጣቢያ፣ ለሰበካ ጉባኤ አይደል? ስብሰባ ኮሚቴ ተቋቁሞ ማን የሰረቀው ይባላል። ለባሹ ግን ስንት ሰው ጠፍቷል? ያን ዩኒፎርም የሚለብሰው ነፍስ ግን ስንት ሰው ጠፍቷል? እኛ ጉዳያችን ሰው ይጥፋ ብቻ ገንዘቡ። ይሄ አትሮንስ ቢሰረቅ አንድ ወንበር ቢጎድል ስብሰባ እንሰበሰባለን። ወንበሩ ላይ የሚቀመጠው ሰው ግን ቢጎድልም ባይጎድልም ጉዳያችን። ስለዚህ እኛ ቅድሚያ የምንሰጠው ከሰው ነፍስ ይልቅ ለምንድን ነው? ለገንዘቡ። የክርስቶስ ደም የፈሰሰለት ሰው ሲመነፍቅ ጉዳያችን። ግን ከአንድ ቦታ ይሄ ተሰረቀ ተዘረፈ ሲባል በጣም በቃ እንገበገባለን። ሰይጣን ስንት ነፍሳትን ከቤተክርስቲያን ዘርፏል። እኛ ብሩ ነው አይደል የሚያስደንቀው? ስንት ነፍሳትን ዘርፏል ከቤተክርስቲያን በክህደት የወሰዳቸው በጣም ብዙ ሰዎች አሉ። ስለዚህ አስተሳሰባችን ራሱ መስተካከል አለበት ነው። ለገንዘብ የምንሰጠው ቦታ የኛ መምህራችን የኛ አርአያችን ማን ነው? ራሱ ክርስቶስ ነው አይደል? ገንዘቡ ምን አደረገው? አፈሰሰው። እነሱ ከሚጠፉ ገንዘቡ ምን ይበል? ይጥፋ። አያችሁ፣ በቃ የሰው ነፍስ ነው ቅድሚያ የሚሰጠው። ገንዘቡን አፈሰሰው። ርግብ ሻጮችንም ይህን ከዚህ ውሰዱ አላቸው። ርግብ ሻጮቹን ርግቦቹን እየገረፈ አስወጣ ይላል አይደለም። ርግብ ሻጮቹን አንሱ ውሰዱ። ለምን አለ? በሬውን መጥቶ እንዳስወጣ ለምን ርግቡን አልተባለ? ርግብ በጅራፍ ብትመታ ተተርፋለች። ስለዚህ እነዚህ ሰዎች ርግባችንን ገሎን የሰቀልነው ልዩ ነው በኋላ አይደለም። ስለዚህ ማንን መምታት፣ ማንም ማፍሰስ፣ ማንን ደግሞ አውጡ ማለት እንዳለበት ያውቃል። ስለዚህ እነዚህ ደግሞ አውጡ አለ። አቅም አይቶ ነው እግዚአብሔር የሚገስጸው። እኛ እንደ ርግብ ያለ አቅም ያለው ላይ ተግሳጽ አውርደን ያጠፋል ብዙ አለ ኃይለ ቃል ተናግረን። ስለዚህ አስወጣቸው። እንግዲህ አወጣጡ እንዲሁ ከላይ ስናየው ነው እንጂ በዚህ ውስጥ በጣም ብዙ ሊነግረን የፈለገው ነገር አለ። አምላካችን ሊቃውንት ብዙ አቅጣጫ ይተውታል። አንደኛ በሬውን በጉንና ርግቦቹን አስወጣን ይላል። እነዚህ እንስሳት በብሉይ ኪዳን ለምንድን ነበር የሚውሉት? ለመስዋዕት ብለናል። ስለዚህ የኦሪት መስዋዕቶች ናቸው። አስወጣቸው ከመቅደሱ ማለት የኦሪት መስዋዕት አለፈ። አሁን የኦሪት መስዋዕት ማን ነው? ራሱ ነው። ስለዚህ እኔ መጥቻለሁ፣ የምሰዋው እኔ ነኝ። እነዚህን አስወጡ ማለት ነው። ግልጽ ማለት በይፋ እንስሳቱን ከመቅደሱ አስወጣ ማለት የእንስሳ መስዋዕት አብቅቷል። መስዋዕት ኦሪት አለፈ። መስዋዕት ሐዲስ የአዲስ ኪዳን በግ ልሰዋ የመጣሁት እኔ ነኝ ማለት ነው። ራሱ ክርስቶስ በግ አይደለም? የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው። የእግዚአብሔር በግ ይለዋል። በግ የሚወለደው በረት ውስጥ እንደሆነ ክርስቶስ የት ነው የተወለደው? በረት ውስጥ ነው። የዛሬ ሳምንት ደግሞ ታነቡታላችሁ። የመጻጉዕ ተብሎ በሚሰየመው ሳምንት በኢየሩሳሌም በበጎች በር በኩል አልፎ ነው አይደል የመጣው? በምኖች በር? እሱ ምን ስለሆነ? በግ ስለሆነ በግ ነዋ። ስለዚህ በበጎች በር በኩል አለፈ። ከዛ በኋላ ወደ መስዋዕቱ ነው የሚሄደው። በጎች በሚገቡበት ገባ። እንደውም አንድ ነገር እዚህ ላይ መጨመር እንችላለን። ታስታውሱ ከሆነ በዕለተ ዓርብ በጥፊ ሲመታው አንድ ሰው የዛሬ ሳምንት የምናየው ድውይ ራሱ ጌታ ያዳነው የተማተው ሲመታው ስለምን ትመታኛለህ? ክፉ ተናግሬ እንደሆነ መስክርብኝ፣ መልካም ተናግሬ ግን ከሆነ ለምን ትመታኛለህ ብሎት ነበር። ይህ ለምንድን ነው የተደረገው? በብሉይ ኪዳን አንድ በግ ለመሰዋት ወደ ቤተ መቅደስ ይመጣል። ሲመጣ ይህ በግ በእርግጥ ለመስዋዕትነት ብቁ ነው ወይስ አይደለም የሚለውን ካህኑ ያረጋግጣል። ከሊቀ ካህናቱ ፊት ከመቅረቡ በፊት ያየዋል። ነውር የሌለበት መሆኑን፣ ጸጉሩ አሮ ከሆነ፣ እግሩ ላይ ችግር ካለ፣ ቀንዱን የከረከረ ከሆነ ያየዋል። ንጹህ ከሆነ ማህተም የሚመቱበት ማህተም አለ፣ ይመታበታል። ንጹህ ካልሆነ ግን እየገረፈ ያባርረዋል። አንዴ ከተመታበት በኋላ ግን ያንን በግ የሚነካው የለም። እየሰማችሁ? አንዴ ያ በግ ንጹህ መሆኑ ከተረጋገጠ አንዴ ይመታል፣ ማህተም ይመታበታል። ከዛ ወስደው ለሚሰዋው ይሰጡታል። ከአንዴ በኋላ ግን ምን አይደለም
አይመታም። ከአንዴ በኋላ የሚመታው ምን ሲኖርበት? ችግር ሲኖርበት ነው። ጌታችን ምን አለ? በጥፊ መታው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ ለምን ትመታኛለህ አለው። ምን ማለት ነው? ሊሰዋ ነው የመጣው፣ እሱ በግ ነው አይደል? ስለዚህ የዚህን ሰውዬ ጥፊ እንደ ማህተም ቆጥሮታል፣ ንጹህ መሆኑን ማለት ነው። ልሰዋ ነው የመጣሁት፣ ያ በግ ነው። ከዛ በኋላ ሳጉላሉ ስለምን ትመቱኛላችሁ? ክፉ ተናግሬ እንደሆነ ምን በሉብኝ? መስክሩብኝ። መልካም ተናግሬ እንደሆነ ግን ስለምን ትመቱኛላችሁ? በቃ ልሰዋ ነው የመጣሁት፣ ነውር የሌለበት በግ መሆኔ ታውቋል ማለት ነው።